ሰላም እንዴት ናችሁ? በዚህ ቪዲዮ ዊንዶውስ 11ን በቨርቹዋል ማሽን ላይ እንዴት ኢንስታል ማድረግ እንደምንችል እናያለን። መጀመሪያ ታስክ ማኔጀር ላይ ገብተን ቨርቹዋላይዜሽኑ ኢኔብል መሆኑን ፐርፎርማንስ ላይ ቼክ እናደርጋለን። ከዛ በመቀጠል ቪኤምዌር እና ፕሌየሩን በፍሪ ስለሆነ እሱንና ዊንዶውስ 11ን በአይሶ እናወርደዋለን ማለት ነው። ከዛ እሱን ከጨረስን በኋላ ቪኤምዌሩን ኢንስታል ማድረግ እንጀምራለን። ይሄ ኢዚ ሶፍትዌር ስለሆነ ኔክስት እያልን መቀጠል ነው። ማስተካከል የምንፈልጋቸው ነገሮች ካሉ እያስተካከልን ኔክስት እያልን መቀጠል ነው። ይሄኛው ቀላል ነው። ከዛ ይሄን ዳውንሎድ ካደረግን በኋላ ነው እዚህ ውስጥ ነው ኦኤሱን ምንጭ ነው ማለት ውጭ ላይ የምንጠቀመው ፒሲያችን ላይ የምንጠቀመው ሌላ ኦኤስ ሊሆን ይችላል። ከዛ ይሄን ሶፍትዌር ቪኤም ቨርቹዋል ማሽን በመጠቀም ደግሞ ሁለተኛ ሶፍትዌር መጠቀም እንችላለን። ያው ከከፈትነው በኋላ ክሬት ኒው ብለን አይሶ ፋይላችንን እንመርጣለን ማለት ነው። ቅድም ዳውንሎድ ያደረግነውን የኦኤሱን ዊንዶውስ 11ን አይሶ ፋይል እንመርጣለን። ከዛ ኔክስት እያልን መሄድ ነው። እዚህ ጋር ኢንክሪፕሽን ይጠይቀናል። ፓስወርዳችንን እንሞላለን። ከዛ ኔክስት ብለን እንሄዳለን። እዚህ ጋር ደግሞ ስፔስ ከኮምፒውተሩ እንዳለ ለዚህኛው ኦኤስ ብቻ እንዲጠቀም የምንፈልገውን ያክል ስፔስ እንሰጠዋለን ማለት ነው። እዚህ ጋር ቲፕ እየሰጠን ነው። ከፈተልን። አሁን ኦኤሱን ኢንስታል ማድረግ እንጀምራለን። እዚህ ጋር ኢንተር ብለን እንጀምራለን ማለት ነው። ይሄ የተወሰነ ጊዜ ይፈጃል። እንጠብቃለን እሱን እስኪከፍት። ላንጉጅ ምረጡ ይላል። ቋንቋ መጠቀም የምንፈልገውን ቋንቋ እንመርጣለን። እንግሊዘኛ የለመድነው ስለሆነ እንግሊዘኛ እናደርጋለን። ኪቦርድ እንመርጣለን። ከዛ ሴትአፕ ኦፕሽን አለ። አሁን እዚህ ጋር ሙሉ ቨርቹዋል ማሽኑ ላይ ያለውን ነገር ላይ ብቻ ነው ቼንጅ የሚኖረው እንጂ ከዛ ሶፍትዌር ውጭ ያሉት ነገሮች ምንም የሚለወጡ ነገሮች የሉ። ከዛ ፕሮዳክት ኪ እንላለን። እኛ በነፃ ስለሆነ የምንጠቀመው ፕሮዳክት ኪም ስለሌለን ፕሮዳክት ኪ የለንም የሚለውን እንመርጣለን ማለት ነው። ቀጣይ ሰሌክት ኢሜጅ አለን። ሆም እና ፕሮ የሚባሉ አሉ። ፕሮ ከሆም የተወሰነ የተለየ እንትን አለ። ያኛውን ብንመርጥ የተሻለ ነው፣ አድቫንስድ ስለሆነ ያኛውን መርጠን ላይሰንሱን ተቀብለናል እያልን ኔክስት እንላለን። እዚህ ጋር ደግሞ ሎኬሽኑን እንመርጥለታለን። ይሄ ኦኤስ የሚቀመጥበት ሎኬሽን ማለት ነው። እንመርጣለን። ራሱ አስተካክሎ ይሞላልናል። ቅድም በሞላ ነው መሰረት ነው እዚህ ጋር ስፔሱን የሚያስተካክለው ማለት ነው። ኔክስት እንላለን። አሁን ኢንስታል መሆን ይችላል። ኢንስታል ማድረግ እንጀምራለን ማለት ነው። ከዛ እዚህ ጋር ኢንስታሊንግ ዊንዶውስ 11 ይላል። የተወሰነ ጊዜ ይወስድብናል። ይሄ ያው ኢንስታሊንግ ኦኤስ ስለሆነ እንጠብቃለን እስኪከፍት ድረስ። ከዛ ከከፈተ በኋላ ደግሞ የተወሰኑ ሴትአፖች አሉ፣ እነሱን እናስተካክላለን። ካንትሪ ኢትዮጵያ አይደል ያለን፣ ኢትዮጵያ ብለን እንሞላለን እዚህ ጋር። ከዛ በመቀጠል ኪቦርድ ይለናል። ያው የለመድነው የኪቦርድ የዩኤስ ነው። ዩኤስ እንላለን። ሁለተኛ ኪቦርድ መጠቀም ከፈለገን እንጠቀማለን፣ ካልፈለገን ስኪፕ አድርገን እንቀጥላለን ማለት ነው። ይወስዳል፣ የሆነ ያክል ጊዜ ይወስድብናል ኢንስታል ለማድረግ ብቻ ማለት ነው። እና እሺ አሁን ደግሞ ዲቫይሳችን ኔም እንሰጣለን ማለት ነው። የፈለግነውን ስም መስጠት እንችላለን። እንደዚህ የፈለግነውን ስም እንሰጣለን ማለት ነው። ኔክስት ብለን እንቀጥላለን። ፐርሰናል ዩዝ ነው የምፈልገው። ፐርሰናል የሚለውን እዚህ ጋር መርጣለሁ። ከዛ አሁን የተለያዩ ኦኤሶች የሚጠቀሙ ሰዎች አሉ ከዊንዶው ውጭ። ለነዛ
ተጨማሪ ዊንዶ 11 መጠቀም ከፈለጉ ዊንዶ 11 ዊንዶስ ፋሚሊ በሙሉ ማይክሮሶፍት አካውንት ይፈልጋል። ማይክሮሶፍት አካውንት ካላችሁ ሳይን ኢን ብላችሁ ትገባላችሁ። ከሌላችሁ ደግሞ ክሬት ኒው ብላችሁ አዲስ ክሬት ማድረግ ትችላላችሁ። ኮድ ይላክላችኋል። ኮዳችሁ ሞልታችሁ መግባት ነው ማለት ነው። እዚህ ጋር ደግሞ ፕራይቬሲ ሴቲንግ አለ። ያን መጨመር መቀነስ የምንፈልገውን አስተካክለን ኔክስት ብለን እንቀጥላለን። ከዛ እዚህ ጋር ደግሞ እንዲካተቱልን የምንፈልጋቸው ነገሮች ነው። ያው እኔም ሁሉን ስለፈለግ ሁሉንም እንዲካተቱልኝ ቼክ ቦክሱን እሞላለሁ። ከዛ ኔክስት ብዬ እቀጥላለሁ። መሙላት የማፈልጉት ነገር ካለ ኖት ነው እያላችሁ ወይስ ኦር ስኪፕ እያላችሁ መሄድ ትችላላችሁ። ይሄው የምናውቀው ዊንዶ 11 ኢንተርፌስ መጣልን ማለት ነው። ይሄ ቨርቹዋል ማሽን ውስጥ ነው ያለው። ከውጭ ሌላ ኦኤስ ሊሆን ይችላል እየተጠቀምን ያለን። የለመድናት እንትን ነው። ምንም ስሙዝሊ ነው ራን የሚያደርገው። ምንም የተለየ ነገር የለውም። ሁለት ኦኤስ እንደመጠቀም ማለት ነው። ግን በሶፍትዌር ነው አንደኛውን ኦኤስ የምንጠቀመው ማለት ነው። እና እንደዚህ አድርገን ቀለል አድርገን ስራችንን መስራት እንችላለን። ተመሳሳይ ነው። ኤኒቲንግ ውጭ ላይ እንደ ኦኤስ ኢንስታል አድርገን የምንጠቀመው ዊንዶስ 11 እና ቨርቹዋል ማሽን ላይ ኢንስታል አድርገን የምንጠቀመው ዊንዶስ 11 ተመሳሳይ ነው። ምንም አይነት ልዩነት የላቸውም። እንደዚህ አድርገን መጠቀም እንችላለን ማለት ነው። ክሬት ፎልደር ኤኒቲንግ ተመሳሳይ ነው እና ቨርቹዋል ማሽን ላይ እንደዚህ የተለያዩ ኦኤሶችን እየተጠቀምን ብዙ አይነት ኦኤሶችን ማወቅም መማርም መጠቀምም ስራ ላይ መዋልም እንችላለን። ስንወጣ ሸዳውን ብለን እንወጣለን። ሙሉ ቪኤምዌሩም ይጠፋል ማለት ነው። አመሰግናለሁ።